ሰላም ጤና ይስጥልን። ኤምዲዎች ነን። ኤምዲ ከርሰ ምድር ውሃ መቆፈሪያ ማሽኖችን እንዲሁም በከርሰ ምድር ውሃ ቁፋሮ ላይ ተሰማርተን እንገኛለን። ዛሬ ደግሞ ማሳያችሁ ሲንግል ፌዝ ማሽናችን ነው። ሲንግል ፌዝ ማሽናችን በምትመለከቱት መልኩ 80 ሜትር መቆፈር የሚችል ነው። እንደዚህ በትዕዛዝ ተሰርቶ ጥንቅቅ ብሎ አልቋል። ይሄ ነገ ዛሬ እሁድ ስለሆነ ነው፣ ነገ ሰኞ ማውጣት የሚችሉት ማሽን ነው። ይሄ የምትመለከቱ ከስሪ ፌዝ የሚለየው በካፓስተር እንጂ በሌላ አይነት ምንም አይነት አይለየውም። ስሪ ፌዝ መስራት የሚችለውን በሙሉ ይሰራል። የትኛውም ቤት ቆጣሪ ላይ አርጋችሁት መስራት ስለሚችል እንደዛ አርጋችሁ ይሄ ጊሩ በጣም ትልቅ ስለሆነ ጊሩ በደንብ መስራት የሚችል ነው። የትኛውንም አይነት ሮድ መሸከም ስለሚችል ይሄ በዚህ መልኩ ሰርተን አስረክበናል። ይሄ የምትመለከቱ ከስር ሲቪሉ እኛ እዚህ ጋር የምናዘጋጃቸው ፓርት አንዱ ዋናው ነውና ይሄ ማንኛውም ሌሎቹ የሚቆፍሩት ሌላ ማሽን ላይ የሚሰሩት እኛ ጋር እየመጡ እያሰሩት ነው። ይሄ በጣም አስተማማኝና የማያፈስ አይነት ውሃ ነውና ይሄ ስትራክቸሩ ደግሞ እንደምትመለከቱት ቁመቱ 3 ሜትር ነውና ከፈለጋችሁ የተወሰነ ማሳጠራችሁ ቤዝመንት ውስጥ መስራት ትችላላችሁ ለማለት ነው። ይሄ እንደምትመለከቱት በጣም ለማንቀሳቀስም ከቦታ ቦታ ለማጓጓዝም በጣም ቀላልና ተፈቺም ፓርት አለው። ይሄኛው ፓርት ተፈቺ ነውና በሶስት ሰው በአራት ሰው መንቀሳቀስ ስለሚችል እርሻ ውስጥም ሆነ የትኛውም ቦታ ላይ ግቢ ውስጥ መግባት ስለሚችል በዚህ መልኩ ሰርተናል። ስሪፌዞቻችን ደግሞ በዚህ ያሉ በደንብ እየሰራንበት ያለነው ስሪፌዝ ላይ ነውና ሲንግል ፌዞች ግን በጣም ተመችተውናል። እኛም እየሰራንበት እንገኛለን። ሁለተኛ ላሳያችሁ የፈለኩት ድንጋይ መቁረጫ ነው ይባላል። ይሄ ኮርቢት ነው የሚባለው። ይሄ ኮርቢት ምንድነው የሚያደርገው? ይሄ ፓርት ነው ድንጋዩን እየቆረጠ እየጎረሰ የሚሄደው። እየጎረሰ ይሄድና ምንድነው እዚህ ጋር ልክ እንደዚህ እንደምትመለከቱት ይሄ ሲሊንደር ይሰራለታል። መጨረሻ ላይ ቢቱ ይታሰራል። በጥርስ ነው የሚታሰረው። ስለዚህ ይሄ ድንጋዩን በሚቆርጥ ሰዓት እየጎረሰ ይሄ እስከሚሞላ ድረስ ይጎርስና ውጭ አወጣ ነው የምታራግፍለት። በጣም ፈጣንና አስተማማኝ ነው። ይሄ ከ10 ስራ በላይ መስራት ይችላል። ድንጋይ ብቻ እየቆረጥክበት እንደምትመለከተው ይሄ ብዙ አለንና ሌሎችም መጣችሁ መግዛት የምትፈልጉ ካላችሁ ብዛት ስላለን ነው። ይሄ ደግሞ የምትመለከቱት መፍጨት ነው ስራው። ይሄ እየተሽከረከረ ሙሉ ስሙዝሊ እየሰራ ነው የሚሄደው። ስለዚህ ይሄ ምንድነው በጣም ቀርፋፋና በጣም ዘገምተኛ ነው። በተለይ በናፍጣ ለምትሰሩ ሰዎች ናፍጣ በጣም ስለሚበላባችሁ ይሄን አልመክራችሁም። ይሄኛው የተሻለ ፓርት ነው። ምክንያቱም በቀን 1 ሜትር ሰርተሃውልም 20 ሊትር 30 ሊትር ናፍጣ አውጥተህ 1 ሜትር ካልሰራ ምንም አይነት ትርፋማ አትሆንምና ይሄን ነው። አፈር ፈልገህ ደግሞ አፈር ብቻ ይሰራል። ምክንያቱም ማን ከየት እንደሚደውልልህ አታውቀውም። ድንጋይ ያለበትን አልሰራም አፈር ያለበትን ነው የምሰራው አይባልም። ስራ ነው፣ ሁሉም ስራ ላይ ስለሆነ እኛም ይሄንን አሸዋማ ለሆነ አይነት አገር ነውና የምንሰጣቸው እኛ ማሽኑ ጋር ይሄንን ነው የምንሰጠው። ይሄ ደግሞ ሲፈልጉት ወይም ሲያስፈልጋቸው ነው የምንሸጥላቸውና ይሄን ለማለት ፈልጌ ነው። በመፍጨት ድንጋይ አይቆረጥም ወይንም ድንጋይ አላጋጠማችሁም ይሄን የምትጠቀሙ ሰዎች እንጂ ድንጋይ አጋጠማን። ድንጋይ ማለት ይሄ ነው። ይሄ የምትመለከቱት ድንጋይ የሚባለው ይሄ ነው። በጣም ጥቁር ባዛልት ድንጋይ ነው። በጣም እንደዚህ ብትለው ብትለው ምንም መፈርከስ የማይችል ድንጋይ ነው። ይሄን በቀን 50 ሴንቲ ቆርጠ ካሳየኸኝ እኔ ይሄን እሸልምሃለሁ። ምክንያቱም ስለማይቆርጥ ያኛው ስለማይፈጭ ይሄኛው ይሄን ፈጭቶ አይውልም። ለዛ ነውና እንደምትመለከቱት እኛ ጋር ስትመጡ ብዙ አይነት አክሰሰሪዎች አሉ። የትኛውም ለቁፋሮ የሚያገለግሉ ከፒቪሲ እስከ ለፊኒሺንግ የሚሆኑ እቃዎች አሉ። ከማሽኖችም ጋር ደግሞ ቢቶች አሉን። ትራይ ኮምቢት አለን፣ ኮርቢት አለን። ስለዚህ ሁሉንም እነዚህ ሲሊንደሮችም አሉንና እኛ ጋር ስትመጡ ሁሉንም ነገር ታገኛላችሁ። አስተማማኝ ስራ ነው የምንሰራው። እኛ ጋር ማሽን ማዘዝ ስትፈልጉ ስልካችን ባዮ ላይ እናስቀምጥላችኋለን። ቲክቶክ ቻናላችን ላይ ኤምዲ ስትመርጡ የምታገኙት ጥቅም ስራ ማገናኘት አንደኛው ዋናው ፓርታችን ነው። ለእናንተ በሄዳችሁበት ሀገር ክፍለ ሀገርም ከሆናችሁ እዛ የሚደወሉ ስልኮችን ለእናንተ ነው የምንሰጠው። የኛ እዚሁ አዲስ አበባ ከሆነ ደግሞ እዚህ ለሚሰሩት እኛም ስለምንሰራ ከኛ ጋር ተካፍላችሁ ትሰራላችሁ። ሌላው እንደምትመለከቱት ወርክሾፓችን በጣም አስተማማኝና ያው እዚህ የምንሰራበት ነው። እነዚህን ሞዲፊክ የምንሰራው እኛ ነን ለማለት ያህል ነው። እና ሌላ ቦታ ላይ ማሽን ስትገዙ ወይም ከኛ ስትገዙ በደንብ ጥንቃቄና በደንብ ጥናት አድርጉ፣ በደንብ እዩ። ዝም ብላችሁ በዚህ በስሜት በምናምን የሆነ አንድ ቪዲዮ ምናምን ስላያችሁ ብቻ አትግዙ ብዬ ነው የምመክራችሁ። ምክንያቱም አዋጪ ስራ ነው። አዎ ፋክት ነው፣ ያዋጣል። ስራው ግን
ሲያዋጣስ ደግሞ የት ነው የምሰራበት እንዴት ነው የምሰራበት የሚለውን በደንብ ማወቅ እኛ ጋር ስገዙ ስልጠና እንሰጣችኋለን። በደንብ ስልጠና ትወስዳላችሁ። ስለዚህ ሌላ ቦታም ስትገዙ እንደዚሁ እያንዳንዱን እቃ የማየት መብት አላችሁ። እያንዳንዱን እቃ የመፈተሽ የማየት ከዛ ደግሞ የሚሰራበት ቦታ ውሰደኝ ብላችሁ ሂዳችሁ ማየት ትችላላችሁ። ይህን ይመስላል። ቪዲዮ ካረዘምኩባችሁ በጣም ይቅርታ። ኤምዲ ሁሌም አንድ እርምጃ ቀዳሚ። ዛሬም በአዲስ ነገር መጠናል። እናመሰግናለን። ፎሎ፣ ሼር፣ ላይክ አይረሳ። ለወዳጅ ዘመዶቻችሁ ሼር አድርጉላችሁ።